አልቻልኩኝም። ያወራሁትን በሙሉ እኮ አውቃለሁ። መወሰን አልቻልኩኝም። ፍቅር እኔ ላይ እንደዚህ አይነት ነገር ትጮቻለሽ? ልክ ናት። ምንም ያጠፋችሁ ጥፋት የለም። አንተ መወሰን አቅቶ ነበር። ያው ፍቅር ስላወራች ለሄርሜላ ፍቅር ቢኖር ኖሮ ሮጠ እሷ ጋር አትሄድም ነበር። ገባ አይደለ? ነገር ግን በስሜት መረጋጋት ስላልቻልክ እልህኛ ስለሆንክ ራስን መግራት ስላልቻልክ ነው እንደዚህ እየሆንክ ያለው። ገባ? እኔ ደግሞ ይቅርታ ስላልኩ ዝቅ ብዬ ነገሮችን ለማሳለፍ ስለሞከርኩኝ አንተ የበላይነት ስሜት እየተሰማን ያለው። ገባ አይደለ? ስለዚህ ከራስ ጋር ለመሞከር ልብህን ለማዳመጥ ሞክር። ሩታ ምንም አዳምጠው ነገር የለም። ኦኬ ስለዚህ አንድ ላይ ሆናችሁ እኔ ወደ አንቺ ለማምጣት ይሄ ነው ፕላንሽ ነበር። ተግባር እኮ አንተ ይሄ ነው ፍላጎትሽ ነበር። አትምጣ ወደ ከፈልክ አትምጣ። ግን እውነታውን ወቅ ከሩታ በላይ ማንንም አይጠቅምህም። ይሄ ደግሞ መረር እውነታም ቢሆን ዋጠው። ይሄ ነው እንግዲህ እውነታው። እሱን አያገባሽም። እኔ እመርጣለሁ እንዴ ከዚህ በላይ እንዴት ያጓኝ? አብርሃም ተከበር፣ ርቀትህን ጠብቀህ አውራኝ። እግዚአብሔርን የምሬን ነው። አንተ ዝም ስትባል ለምንድን ነው ይሄናል? እንዴ በቃ ከኔ በላይ ሰው የለም አልክ እኮ። እኔ ያልኩት ነው የሚሆነው። አንድ ሰው በቃ ነይ ካልክ መምጣት አለባት። ሂጂ ስትላት ሂድ። እንደዚህ መሆን የለበትም። ላይፍ እስከመቼ እንደዚህ ይቀጥላል እንዴ? ይቀጥላል እንዴ? ልክ ናት። ምንም የተሳሳተችው ነገር የለም። አንተ ሲጀምር አንተ ራስህ ነው ፍቅር ስህተቱን መቀበል አይፈልግም። እሱ ስህተቱን መቀበል ስለማይፈልግ ነው። ይኸውልህ አንተ በአንተ ህይወት ውስጥ የፈለካት ሴት መምጣት ትችላለች። እኛ መቀበል አለ እኔ መቀበል አለ። አንቺ እንደሞል ጠይቅሽ። እሺ እኔ ላይ አንቺ እየተጫወትሽ ነበር። አንቺም ሄርሜላ ላይ እየተጫወትሽባት ነበር ማለት ነው። ምንድነው የምጫወትባት? እቃቃ እየተጫወትሽባት ነበር። አንተ አመት ሙሉ እየተጫወትሽባት ነበር እንዴ? አንተ አማን እንዴ? ኧረ የምትከራከርለትን ነገር ወቅ አብርሃም የምሬን ነው። እንዴት እንዴ እየተጫወትሽባት ነበር ሄርሜላ ላይ? ምን ማለት ነው? እስቲ መልስልኝ። አይ ሄርሜላ ስለ ሄርሜላ ነው የሚያሳስብህ ወይስ አንድ አመት ሙሉ ሩታ ስታለቅስ የነበረው የልጅ እናት ስታነባ የነበረው እንባ ነው የሚያሳስብህ? ምንድነው? ተናገር። አይፈልግም። ይሄ ሰው ላይ እየተጫወታችሁ ሁለታችሁ እንዴ? አመት ሙሉ ስትጫወትብን እኮ ነበረ። እኮ አምኜሽ ነበር አይደል እንዴ? ባይዘዌ አብርሃም አንድ ነገር ልንገርህ። አምኜሽ ነበር ፍቅር። አብርሃም ዝም በል። ይኸውልህ አንተ የምታደርጋቸው ነገሮች ምክንያት የላቸውም። ይሄ ደግሞ ትልቅ ምክንያት አለው። መጫወት የሚሆነው ምክንያት የሌለው ነገር ነው። አንተ የቃቃ ጨዋታ እኮ እኔ ላይ ሞኝው በቃ እናንተ በጣም ብልጥ ናችሁ። ሞኝነት አይደለም ይሄ ሞኝነት አይደለም። እናንተ ብልጥ ናችሁ፣ በጣም ጎበዝ ብልጥ ናችሁ። እኛ ግን ሞኝ ነን። አንቺም ምን ሆነ ነው? አንቺም እስከዳር ድረስ ሞኝ ሆነ እኛ ብልሆች ስለሆነን እያመጣንህ ነው። ምን ሆነ ነው? ገባ? ኦኬ አንተ በጎነ ሌላ ተክራዎች እንዳይበሉክ ነው ያደረግነው። ሌላ ምንም ያደረግነው ነገር ስለዚህ አሁን እንደዚህ እያደረግሽ እኔን እያመጣሽኝ ነው ወደ እሷ ህይወት ነው። እንደዛ ነው ፍቅር አይደለም። እውነቱ እንዲታይ ግን ወደ ማንንም ህይወት አላመጣውክም። ወደ የትኛው እውነት ማለት ወደ የትኛው ህይወት ማለት አንተ እኮ ይኸውልህ ነገሮችን ማመን ስለማትፈልግ ነው። እሷ እኮ አይንህ ላይ ራሱ ያየችው ነገር ስላለ ነው ወደ እኔ እንደዚህ ብላ በድፍረት እያወራችሽ ያለችው። ገባ አይደለም? እንደዚህ አይነት መልኩ እኔን የምታገኝበት ምክንያት ነው። ሲቀጥል አንቺ ራሱ እንዴት አሻል በዚህ ልክ ማስመሰል እንድቻልሽበት እንዴ? አንቺ ምን አይነት አውሪ ምን አይነት አንተ አመቱ ሙሉ ስታስመስል ከስሜት ጋር ስትጋጫለህ ሰውዬ። እኔ እንዴት ነው አስመሳይ መሆነው? ለጥቂት ሳምንታት ስሜትህን መናገርና ይቅርታ ማለት አቅቶ መሸነፍ አቅቶ ተግባርና አንደበት አንድ አይነት ያልሆነልህ አንድ ቀን እንኳን መወደድ ማስመሰል ከብዳር እኮ የሁሉ ሳምንታት ኧረ አመት ሙሉ አንተ አለኩ። ቢያንስ እኔ ከፍላጎቴ ጋር ነኝ ያለሁት። አይደለህም። ፍላጎትማ ቢሆን ኖሮ ከኔ ትርቅ ነበረ። ገባ አይደለ? ፍላጎትማ ቢሆን ኖሮ ፍቅር በቀረበች ሰዓት ስማኝ እኔን አዳምጠኝ። ፍቅር በቀረበች ሰዓት ስሜትማ ባይኖር አትጠጋት